ያረከው ሰውነት ላይ የተነቀስካቸው ነገሮች ትርጉም አላቸው? ሁሉም። ምንድነው ትርጉሙ? ለራሴ የሚሆኑ ትርጉሞች አሉ። እነሱ ናቸው ያሉት። ያ ከትርጉም ውጪ አይሆንማ። ለራሴ ትርጉም የማይሰጥ ነገር መቼም ገላ ላይ አታሳርፍም። ግን ይሄን በማድረግ አንዳንድ ሰዎች ቅር ያላቸው? አይ ብዙ ሰው ይላቸዋል፣ ቅር ይላቸዋል። እንደዚህ ታይና ሲያዩ ብዙ ጊዜ አሁን ቅድም ላልከው እዮብም ይለዋል። ሌላም አንድ ወዳጃችን ፋፍኮ ስክሪን ሴቨሩና ዳታው ይለያያል ይላል። ከላይ ሲታይና ውስጥ የተለያየ ነው እና በዚህ በንቅሳት ብዙ የሚመክር ሰው አለ። ባይሆን ጥሩ ነበር የሚል አለ። የዛኑ ያህል ደግሞ የሚቀጠቅጥም አይጠፋ አለ። ስለዚህ አንተ አሁን ለምሳሌ የልጅ ሚካኤል በቃ ሁሉም ሰው መቼም ጠንካራና ደካማ ጎን ይኖረዋል። ደካማ ጎንህ የምትለው ምንድነው? ንቅሳት እንደ ደካማ ጎን የምታየው? አዎ በጣም ልክ አይደለማ። አሁን ይሄንን ያንተን ዝግጅት በጣም ብዙ ሰው ያየዋል። ልጆችም ያዩታል። ደስ ብሏቸው ነው የሚያዩት። ከቤተሰብ ጋር ተሰብስቦ የሚታይ ዝግጅት ነው። በጣም መሳቀቀው አሁን ቅድም ያልኩህ ትንሿ ልጅ አኑ ትጠይቀኛለች። ምንድነው ሳይ በስክሪፕቶ ጽፌ ነው ይለቃላታሉ። ብዙ ጊዜ እንዳታይ ሁሉ እንትን እላለሁ። ሌሎችም ልጆች እንደዚህ አሉ። ልጆች ጋር ስደርስ ባያዩት ብዬ እመርጣለሁ። ስለዚህ በጣም ነው የምሳቀቀው እነሱ ጋር ስደርስ። ጥሩ አርአያ ያለውንኩም ብለህ ታስባለህ? በጣም በዚህ በጣም በቃ እንትን እላለሁ። የፊት ይታየኛል። ከጀርባም ንቅሳት አለ? የለኝም። የፊት ላይ ሙሉ ነው። ፊት ሙሉ። የት ነው የምትነቀሰው? አንድ ወዳጅ አለኝ። እዚሁ ኢትዮጵያ ውስጥ ነው? አይ ውጭም አለ፣ እዚህም ደግሞ አለ። ሳሚ ይባላል ወዳጄ ነው እና እሱ ነው የሚነቅሰኝ። አሁን ለምሳሌ ይሄ ንቅሳት አለኛው ምን ላይ? ድዴ ላይ ነው። ጠፋ እንጂ ትንሽ ያው የብዙ ሰው የኢትዮጵያ ንቅሳት እሱ ነው ብዬ ነው የማስበው። አዎ እውነት ነው። እኔ ድግመቴ ነው ደካማ። በጣም መጥፋት ደግሞ ሌላ ነገር የለብኝም። እንደው ሱስ ምናምን ትላለህ አይደል? አዎ እኔ በጣም አስቸጋሪ እንትን ይሄ ነው።